ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። በእግራቸውም እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያዎች ፊት አትጣሉ ይላል የእግዚአብሔር ቃል በማቴዎስ 7 ከቁጥር 6 ላይ ያለው የእግዚአብሔር ቃል። ጌታችን ኢየሱስ ካያችሁ እንደሆነ ከማያምኑ ጋር፣ እግዚአብሔርን ከማያከብሩ ጋር፣ እግዚአብሔርን ከማይፈልጉ ጋር ጊዜ ማቃጠል አይፈልግም። ምክንያቱም የልባቸውን ሐሳብ ጠንቅቆ ያውቃል። አንዳንዴ ከነዚህ ከማያምኑ ከፈሪሳውያን ከሰዱቃውያን ጥያቄ ሲመጣ ለነሱ ጥያቄ ተገቢ መልስ ይሰጣል እንጂ እሱ ያመጣውን ካልሰማችሁ ምናምን አይልም። ለምን? ያውቃል። የተቀደሰውን እንደሚያረክሱት እንደሚረግጡት ያውቃልና ዕንቁን እንደሚያዋርዱ ወይም ርካሽ ወይም እንደሚሰድቡት ወይም ሊገሉት እንደሚፈልጉት ያውቃል። በዚህ መንገድ እሱ መናገርና ማስተላለፍ የሚፈልገው ለተጠሙ ለተራቡ የእግዚአብሔርን ክብር ለሚፈልጉ በትክክል ጌታ ጌታ ለሚሉ እየፈለገ ከያሉበት ቦታ ሁሉ በግልም በቡድንም በህብረትም ሲያገለግል እናያለን። አንዳንድ ጊዜ የተቀደሰውን ለማን መስጠት ለማን መናገር እንዳለብን ማወቅ ያለብን ይመስለኛል። አንዳንዱ አውቆ ማይሰማ አለ። አውቆ የተኛ ቢቀሰቅሱት አይነቃም የሚባል ነገር አለ። አንዳንዱ የጌታን ክብር እያወቀ የናቀ ቃሉን የናቀ ሐሳቡን የናቀ መኖር የማይፈልግ ማክበር የማይፈልግ እያዋረደውና ጌታን እየሸጠ እየኖረ አሁን ለእንደዚህ አይነት ሰው በምን አይነት መንገድ ያላችሁን የተቀደሰውን እነሱ እኮ ትላንትና የተቀደሰውን እኮ ተቀብለውታል። ዋናው እነሱ ግን ወደ ትፋታቸው ተመልሰዋል። ትላንት ወደ መጡበት ተመልሰዋል። አሁን ዛሬም ያንን የተቀደሰውን ብታሳዩአቸው፣ ልባችሁን ከፍታችሁ ለነዚህ ሰዎች ብታሳዩአቸው እናንተን መርገጣቸው ወይም የተቀደሰውን መርገጣቸው አይቀርም። አሁን ምናወራው ስለማያምኑ በሌላ ዓለም ስላሉ ሁሉ አይደለም ምናወራው። በተለይም እግዚአብሔር ቤት ሆነው በጣም የእግዚአብሔርን ወንጌል የሚረግጡ አሉ። ቃሉን ወጥ ረገጠ የሚባል ነገር አለ። ወጥ ረግጠው የሚራመዱ ብዙ እንግዲህ እናውቃቸዋለን። በጣም አሁን ወንጌሉን እየሸጡ ያሉ እየነገዱ ያሉ ብዙዎችን እናውቃለን። እየረገጡ ያሉ የእግዚአብሔር ቃልም ሆነ የእግዚአብሔር ጥበብ የእግዚአብሔር ኃይል ውድ የከበረ የነፍስ ሀብት ነው። ይህ ሀብት ደግሞ እንዲረግጡት ሳይሆን መናገር፣ መስጠት፣ ማሳየት ያለባችሁ በላያቸው እንዲሾሙ ነው። በልባቸው እንዲሾሙ ዋና ዓላማው የሚፈለገው እንዲሾሙት እንጂ እንዲረግጡት አይደለም። በእግራቸው እንዲረግጡት አይደለም። ወደ ትፋታቸውም እንዲመለሱ ወይም ወደሚመለሱ ሰዎች እንድናሳይ አይደለም። ዋናው ነገር ሰው እግዚአብሔርን እንዲያከብር፣ እግዚአብሔር የሚያከብሩትን ይፈልጋል፣ የሚወዱትን ይፈልጋል፣ የሚሹትን ይፈልጋል። ስለዚህ በማይፈልጉት በተለይም እናውቃለን፣ ጌታን እንወደዋለን ብለው ወንጌሉን በተለያየ መንገድ ከሚረዱ ሰዎች በጣም መጠንቀቅ አለብን። ዋና ዓላማው በጥንት ዘመን በአይሁድ ዘንድ ውሻ እንዳሁኑ ዘመን የቤት እንስሳ አልነበረም። ጥሩ ነገር የሚመገብ አልነበረም። ነገር ግን ውሻ በውጭ ይዞራል፣ ቆሻሻ ነገር ይበላል፣ ወደ ትፋቱ ይመለሳል። ብቻ በአይሁድ ዘንድ ጥሩ ምስል አልነበረም ስለ ውሻ። ነገር ግን ጌታችን ኢየሱስ ይሄንን ምስል ተጠቅሞ ለትምህርት አበቃው። እሪያ ደግሞ አንክሊን ነው፣ እርኩስ ነው፣ የሚበላ አይደለም። አሁን ምንድነው የሚያስተምረን? ይሄ ክፍል ምንድነው የሚያስተምረን? በተለይም የእግዚአብሔር ቤት ውስጥ የማይኖሩ በእግዚአብሔር
ቃል የማይኖሩ፣ በእግዚአብሔር ሐሳብ የማይኖሩ፣ በእግዚአብሔር ምክር የማይኖሩ፣ በራሳቸውና በዚህ ዓለም ሐሳብ መኖር የሚፈልጉ፣ ይህችን ዓለም የሚወዱ እንደምን ታዩ ነው? እንደ ውሻ ተመሰሉ ነው። አሁን ሰው የእግዚአብሔርን ነገር ካረከሰ፣ የእግዚአብሔርን ነገር ካቆሸሸ፣ የእግዚአብሔርን ዕንቁ ነገር ከጣልና ከረገጠ ምን አይነት ምስል ይኖረዋል? ውሻ ወይም እርያ ምስል ይኖረዋል። ዛሬም በዓለማችን ላይ ከእግዚአብሔር ቃል ወጥተው፣ ከእግዚአብሔር ሐሳብ ወጥተው፣ ከእግዚአብሔር ምክር ወጥተው እንደ ውሻና እንደ እርያ የተመሰሉ ብዙ ሰዎች አሉ። ዋናው ነገር ግን እኛ ደግሞ እንደዚህ አይነት ምስል በሕይወታችን እንዳይኖር እንዳይገባን፣ ይሄ ምስል እኛ የእግዚአብሔር በግ ሆነን እንድንኖር፣ የእግዚአብሔር በጎች ሆነን እንድንኖር፣ በጎች እንዳለ እረኛም እንዳለን መልካም ምስል እንዲኖረን ጌታ ይፈልጋል። ምን ማለት ነው? በእግዚአብሔር ቃል የሚኖር ሰው ሁኑ ነው። በእግዚአብሔር ሐሳብ የሚኖር ሰው ሁኑ። ቀስተኛ አትሁኑ፣ ተሳዳቢ አትሁኑ፣ እልከኛ አትሁኑ፣ ጠማማ አትሁኑ። የእግዚአብሔርን ቃል በትህትና ተቀበሉ፣ ተዋረዱ። ለእግዚአብሔር ቃል፣ ለእግዚአብሔር ሐሳብ ምክር ተዋረዱ። እንደነዚያ አትሁኑ። እግዚአብሔርን ውደዱ፣ እግዚአብሔርን አክብሩ፣ እንደሚፈልጉ ሁኑ፣ እግዚአብሔር እንደሚፈልጉ ሁኑ፣ እግዚአብሔር እንደሚሹ ሁኑ፣ ለእግዚአብሔር ተገዙ። እግዚአብሔርን በጊዜው ከፍ ከፍ ያደርጋቸዋል። መልእክቱ ዋናችን ይሄ ነው። ለሕይወት የምንቀበለው መልእክት ይሄ ነው። ስለዚህ ለእግዚአብሔር የምንገዛ እንሁን። እግዚአብሔር ይፈልገናል። ተባረኩ። ወዳችኋለሁ። ሻሎም